መጽሐፈ ሲራክ ምዕራፍ 26 የደግ ሴት ተግባር። ደግ ሴትን ባሏ ያመሰግናታል፣ የሕይወት ዘመኑም እጥፍ ይሆናል። ቅን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በሰላም ይጨርሳል። የደግ ሴት ዕድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ ዕድሉ ታደርሰዋለች። የባለጸጋውም የድሆውም ልቡ የቀና ይሁን፣ ሁልጊዜም ፊቱ የበራ ይሁን። ስለ ክፉ ሴት በእነዚህ በሦስቱ ነገሮች ልቦና የደነገጠብኝ፣ አራተኛውም ፊቴን አስፈራኝ። ይኸውም የከተማ ሁከት፣ የአሕዛብ መድሎት፣ የሐሰት ምስክር፣ እነዚህ ሁሉ ሰውን ለሞት ያደርሳሉ። ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነትም ማኅዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ ኀፍረቷንም አትሸፍንም። የሴት ዝሙቷ በዓይኗ ይታወቃል፣ በቅንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተህ ጠብቃት፣ ከአመንዝራ ዓይን ጠብቃት፣ ብትበድልህም አትደነቅ። እርሷ የተጠማ ሰው ከቀረበው ውሃ ሁሉ እየላሰ እንደሚጠጣ በዛፍም ሁሉ ስር እንደሚያርፍ ፍላጻውንም ከሰገባው እንደሚያወጣ ናትና። የደግ ሴት በረከት። የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልመዋል። የውሃ ሴት የእግዚአብሔር ስጦታ ናት፣ ለብልህ ሴት ለውጥ የላትም። የምታፍር ሴት በበረከት ላይ በረከት ናት፣ ለትዕግሥተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ ባማረ በቤቷ ውስጥ ነው። የተቀደሰችው መብራት በመቅረዟ ላይ እንደምታበራ እንዲሁ የብልህ ሰው የመልኩ ውበት በጠባዩ ውበት ነው። በብር ስክተት ላይ እንደቆሙ የወርቅ ምሰሶች በበጎ ሥራ የቆመ የደግ ሰው እግር አገባብም እንዲሁ ነው። በእነዚህ በሦስቱ ነገሮች ልቦና ያዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። እነዚህም አርበኛና ደፋር ሰው አጥቶ ሲቸገር፣ ጠቢባን ሰዎች ሲስቱ፣ ጽድቅን ትቶ ወደ ኃጢአት የሚመለስ ሰው ናቸው። እንዲህ ያለውን እግዚአብሔር በጦር ያጠፋዋል። አጣሪ ከኃጢአቱ በጭንቅ ይድናል፣ መሽተኛም ከበደል ተመልሶ አይጸድቅም።